ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንዴት ቆያችሁን? የካቲት 5 ቀን 2018 ዓመተ ምህረት የሰዓቱን ዘገባዎች እናስደምጣለን። በቅድሚያ አርዕስተ ዜናዎቹን እንሆ። የደቡብ ጎንደር ዞን መናገሻ በሆነችው የደብረ ታቦር ከተማ በፋኖ ቁጥጥር ስር መግባቷም ተገልጿል። በአማራ ክልል በደብረ ታቦር 13 ሰዓታትን የፈጀ ውጊያ ሲያከናውኑ ስለመዋላቸው የፋኖ ኃይሎችም ጠቁመዋል። ፋኖ ከተማዋን ከተቆጣጠረ በኋላ በከተማ ውስጥ የቀሩ የመንግስት ወታደሮችን ለማጽዳት ቦምብ እንደ ዳቦ አጉራሽ የተባሉ ልዩ ኮማንዶ ቡድኖች ስምሪት መጀመራቸውም ተጠቁሟል። የመንግስት ኃይሎች ከተማዋን መልሶ ለመቆጣጠርም ከ17 ጊዜ በላይ የድሮን ጥቃት ማድረሳቸውና በዚህ በመሰረተ ልማትና በንጹሃን ላይ ጉዳት መድረሱም ተነግሯል። በዝርዝር እንመለከተዋለን። ከክልሉ ርዕሰ መዲና ከባህር ዳር ወደ ደብረ ታቦር ለተከበቡ ወታደሮች እርዳታ ለማድረስ ሲጓዝ የነበረ ተጨማሪ ኃይል መንገድ ላይ በውባንታ ባተ ተወርዋሪ ክፍለ ጦር ተቆርጦ ከባድ ኪሳራ እንደደረሰበትና ዙ 23 የተባለ መቃወሚያ መውደሙም ተገልጿል። በሰሜን ምዕራብ ዕዝ ዋና ማዘዣ መኮድ ካምፕ ውስጥ ደግሞ በመንግስት ወታደሮች መካከልም የእርስ በርስ ውጊያ መነሳቱም ተጠቁሟል። ግጭቱ የተነሳው ንጹሃን ላይ ያነጣጠረ የድሮን ጥቃት አንፈጽምም ያሉ የአማራ ተወላጅ የጦር መኮንኖች ተረሽነዋል በሚል መነሻ እንደሆነም ተገልጿል። በትንታኔ እንመለከተዋለን። ከሰሞኑ ከአንዳንድ የአማራ ክልል አካባቢዎችም የመከላከያ ሰራዊቱን መውጣቱን ተከትሎ የአማራ ክልል ህዝብ ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ሲል የአማራ ብሔራዊ ንቅናቄም አስታውቋል። ተጨማሪ ዘገባ ይዘንበታል። በሌላ መረጃ ከወረታና አዲስ ዘመን ውጭ ያሉ አብዛኛዎቹ የደቡብ ጎንደር ዞን አካባቢዎች እንደ ንፋስ መውጫ፣ ጋይንት፣ እብናት በፋኖ ቁጥጥር ስር መዋላቸውና በንፋስ መውጫ ከተማ ህዝባዊ ውይይትና የጋራ ኮማንድ ፖስት መቋቋሙም ተነግሯል። ተጨማሪ ዘገባ ይዘናል። እነዚህና ሌሎች መረጃዎች በቆይታችን የሚደመጡ ይሆናል። በቅድሚያ ለዩቲዩብ ቻናላችን እንግዳ ከሆናችሁ ሰብስክራይብና ላይክ በማድረግ ለብዙዎቹ ዘንድ ተደራሽ ይሆን ዘንድ እንዳበረታቱን በቅንነት እንጠይቃለን። አብራችሁን ቆዩ። የደቡብ ጎንደር ዞን ዋና መናገሻ በሆነችው የደብረ ታቦር ከተማም በፋኖ ቁጥጥር ስር መግባቷም ተሰምቷል። በአማራ ክልል በደብረ ታቦር 13 ሰዓታትን የፈጀ ውጊያ ሲያከናውኑ ስለመዋላቸው የፋኖ ኃይሎችም ተናግረዋል። በዚህም የካቲት 4 ቀን 2018 ዓመተ ምህረት ረፋድ ላይ ደብረ ታቦር ከተማ ሙሉ በሙሉ በፋኖ ቁጥጥር ስር መግባቷን የተገለጸው በከተማዋ ስትራቴጂካዊ የሆኑት ኢየሱስ ተራራና ማረሚያ ቤቱ የነበሩ የመንግስት ወታደሮች ምሽጎች ተሰብረዋልም ተብለዋል። ፋኖ ከተማውን ከተቆጣጠረ በኋላ ደግሞ በከተማ ውስጥ የቀሩ የመንግስት ወታደሮችን ለማጽዳት ቦምብ እንደ ዳቦ አጉራሽ የተባሉ ልዩ ኮማንዶ ቡድኖች ስምሪት መጀመራቸውም ተዘግቧል። በተለይም በግራር ሰፈር፣ ሙሉ ማሬ፣ ቤተ ጎንደር በር፣ አባራጋይና ሆይ ባለማርያም አካባቢዎች የነበሩ የመንግስት ወታደሮች ምሽጎችም ተሰብረዋል። ከተማዋን ለማጽዳትም ቦምብ እንደ ዳቦ አጉራሽ የተባሉና የቴዎድሮስ ኮርስ አፈንፋኞች የተሰኙ የፋኖ ልዩ ኮማንዶዎችም ገብተዋል። እነዚህ ኃይሎች የከተማ መሰረተ ልማት እንዳይጎዳ በጥንቃቄ እንዲንቀሳቀሱም ታዘዋል። በከተማዋ ማረሚያ ቤት ተሰርቶ የነበረው ምሽግ ተሰብሮ ፋኖን ትደግፋላችሁ በሚል ታስረው የነበሩ በርካታ ንጹሃንም ተፈተዋል። መንግስት ከተማዋን መልሶ ለመያዝ ከ17 ጊዜ በላይ የድሮን ጥቃትን ፈጽሟል። ጥቃቱ በመጀመሪያ መሰረተ ልማት ላይ የነጣጠረ ቢሆንም በኋላ ላይ በንጹሃን መኖሪያ ቤቶች ላይ ጉዳት ማድረሱና የሰው ህይወት ማለፉም ተጠቁሟል። በደብረ ታቦር ለተከበቡ ወታደሮችም እርዳታ ለማድረስም ከባህር ዳር የተነሳው ሰራዊት መንገድ ላይ በውባንተ አባተ ተወርዋሪ ክፍለ ጦር ተቆርጧል። በዚህ ውጊያ አንድ ዙ 23 ተመቶ የወደመ ሲሆን 3 ወታደራዊ ፓትሮሎች ከ30 በላይ ክላሽኮቭ ሞርተርና የብሬን ጥይቶችን በፋኖ ጅም ገብተዋል። በሄሊኮፕተር የታገዘ እርዳታ ለማድረስም የተደረገ ሙከራ በፋኖ የአርፒጂ ጥቃት ምክንያትም ሳይሳካ ቀርቶ ሄሊኮፕተሮቹ ወደ ባህር ዳር ተመልሰዋል። በካምፕ ውስጥ በተደረገ ወታደራዊ ስብሰባ ላይ በፋኖ ቁጥጥር ስር ባሉ አካባቢዎችም ህዝቡ እንዲማረር ንጹሃን ላይ የድሮን ጥቃት ይፈጽም የሚል መመሪያም ወርዷል። የገጠምነው ፋኖን እንጂ ንጹሃንን አይደለም በማለትም መመሪያውን የተቃወሙ የአማራ ተወላጅ መኮንኖች መረሸናቸውን ተከትሎ በሰራዊት ውስጥ ከባድ የተኩስ ልውውጥ ተከስቶ በርካታ ወታደሮች ሙትና ቁስለኛም ሆነዋል። ሊከዱ ይችላሉ ተብለው የሚጠረጠሩ ወታደሮችን በድብቅ እንዲገደሉ የብልጽግና የክፉ ቀን ጋሻ የተባለ ቡድን በጀነራል ብርሃኑ በቀለ ትዕዛዝ መቋቋሙም ተሰምቷል። አንድ የከተማው ኗሪ ስለ ሁኔታው ሲናገሩ በርካታ ውጊያዎችን አይተናል፣ የዛሬው ግን የተለየ ነበር ብለዋል። ፍንዳታዎችን ደጋግመን ሰምተናል፣ ያለማቋረጥ ማለትም ሙሉ ቀን በየቦታው ተኩስ ነበር። ማን ምን እንደሆነ እንኳን ለማወቅ በማይቻልበት ሁኔታ ሁሉም ቤቱን ዘግቶ ነው የዋለው ብለዋል። በተጨማሪም በከተማ ውስጥ የደረሰውን ጉዳት አስመልክቶ በከተማዋ የነበረው ውጊያ ተከትሎ የተቃጠሉ የመንግስት አንዳንድ ጽሕፈት ቤቶች መኖራቸው ሲሰማ አንድ እስር ቤትም ተሰብሮ ታስረው የነበሩ ወጣቶች እንዲወጡ ስለመደረጋቸው የአካባቢው ምንጮችም አስረድተዋል። መከላከያና የክልሉ መንግስት የሰጡትን መግለጫ ሪፖርቱ እንዲህ አቀናጅተውታል። የመከላከያ ሰራዊቱ ደግሞ በአማራ ክልልና በኦሮሚያ ክልል ከሰሞኑ የተደረጉ ዘመቻዎችን
በድጋሚ የመልቀም ዘመቻ ብሏቸዋል። በትናንትናው ዕለት የክልሉ ብልጽግና የጸጥታ ቢሮ ያወጣው መግለጫ እንደሚያመላክተው ደግሞ ኋላ ቀሩና መሀይሙ ቡድን ከፍተኛ የማንነት ቀውስ ያጋጠመው የፋኖ ኃይል ጋር በደብረ ታቦር ስንዋጋ ውለናል ብለዋል። በአጠቃላይ ከወረታና አዲስ ዘመን ከተሞች ውጭ መላው የደቡብ ጎንደር ዞን እብናት፣ አለምበር፣ ማዳን ቤት፣ ንፋስ መውጫ፣ ጋይንት፣ አርብ ገበያ፣ ሐሙሲትና የመሳሰሉት አካባቢዎችን በፋኖ ቁጥጥር ስር መዋላቸው ተነግሯል። በንፋስ መውጫ ከተማ ፋኖ ከህዝቡ ጋርም ውይይት በማድረግ የጋራ የኮማንድ ፖስት አቋቁሟል። በዚህ መሰረት ማህበራዊ አገልግሎት ሰጪ ተቋማት ስራ እንዲጀምሩና ፖሊስና ሚኒሻዎች ትጥቅ ፈተው ወደ ህዝቡ እንዲቀላቀሉም ስምምነት ተደርጓል። በንፋስ መውጫ ከተማ ፋኖ ከህዝቡ ጋር ውይይት በማድረግ የጋራ የኮማንድ ፖስትም አቋቁሟል። በዚህ መሰረት መሰረታዊ አገልግሎት ሰጪ ተቋማት ስራ እንዲጀምሩ፣ የሰዓት እላፊ ገደብ እንዲከበር፣ የነበሩ የፖሊስና የሚኒሻ አባላትም ትጥቅ ፈተው ወደ ማህበረሰቡ የሚቀላቀሉበት ሁኔታም ተመቻችቷል ተብለዋል። በተመሳሳይ መረጃ በክልሉ ርዕሰ መዲና በሆነችው በባህር ዳር ከተማ ዙሪያ በተደረገ ኦፕሬሽን ጭስ አባይ፣ ደና ማርያም፣ አንዳሳ፣ ጎንባት ነጻ ሲወጡ በአዴት ቀጠና ደግሞ ደንሳ ባታ ከመንግስት ወታደሮች ነጻ መውጣቱን የፋኖ ኃይሎችም ገልጸዋል። በሌላ መረጃ በትናንትናው ዕለት የካቲት 4 ቀን 2018 ዓመተ ምህረት ጃዊ ላይ የመንግስት ወታደራዊ ከፍተኛ ቁስለኛ አመራሮችን በሄሊኮፕተር መነሳታቸው ተዘግቧል። በአካባቢው ለተከታታይ 8 ቀናት ውጊያዎች መካሄዳቸውም ተገልጿል። በሌላ መረጃ ሰሞኑን ከአንዳንድ የአማራ ክልል አካባቢዎችም የመከላከያ ሰራዊቱን መውጣቱን ተከትሎ የአማራ ክልል ህዝብ ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። በክልሉ የተለያዩ አካባቢዎች ባለው ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ ያስከፈሉ ነው ሲልም ፓርቲው ገልጿል። አብን ይህን የገለጸው የፓርቲው ስራ አስፈጻሚ ኮሚቴ ክልላዊ ሀገራዊና ቀጠናዊ ወቅታዊ አጀንዳዎችን በተመለከተ ካደረገው ውይይት በኋላ ማክሰኞ የካቲት 3 ቀን 2018 ዓመተ ምህረት ምሽት ላይ ባወጣው የአቋም መግለጫ አማካኝነት ነው። ፓርቲው በማህበራዊ ትስስር ገጹ አማካኝነት ይፋ ባደረገው መረጃ በአማራ ክልል ባለፉት ጥቂት ጊዜያትም ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ አይሎ በታየ የትጥቅ እንቅስቃሴ መቀየሩን አትቷል። ፓርቲው መግለጫውን ያወጣው በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ኃይሎች አንዳንድ አካባቢዎችን እየተቆጣጠሩ መሆኑ የተነገረ ባለበት ሰዓት ነው። የፋኖ ኃይሎች ስፍራዎችን የተቆጣጠሩት የመከላከያ ሰራዊት አባላት ከነበሩባቸው አካባቢዎች መንቀሳቀሳቸውን ተከትሎ እንደሆነ ከስፍራዎቹ የሚወጡ መረጃዎችም አመልክተዋል። አብን በመግለጫው የመከላከያ ሰራዊት ከአንዳንድ አካባቢዎች መነቃነቁን አረጋግጧል። ይህን ተከትሎ ከሰሞኑ አይሎ የታየው እንቅስቃሴ የአማራን ህዝብ ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚያጋልጥ እንደሆነ አብን በመግለጫው አጽንኦትም ሰጥቷል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የስልጠና ካምፕ ገንብታለች መባሉን አሳሳቢ ሲሉ ገልጸውታል። ሴናተር ረሺ ባሰፈሩት መልእክትም በኢትዮጵያ ውስጥ በተባበሩት አረብ ኤምሬቶች የሚደገፍና በዘር ማጥፋት ለተሰማራው የፈጥኖ ደራሽ ኃይል የሚያገለግል የማሰልጠኛ ማዕከል መኖሩ ሪፖርቶች አሳሳቢ ናቸውም ብለዋል። በአዲስ አበባ በቁጥጥር ስር ውለው የነበሩት ታዋቂው ፖለቲከኛ አቶ የሺዋስ አሰፋ ከሰዓታት እስር በኋላ በትናንትናው ዕለት መፈታታቸውን የቤተሰቡ ምንጮች ገልጸዋል። አቶ የሺዋስ ከቀናት በፊት በቁጥጥር ስር ውለው 3ኛ ፖሊስ ጣቢያ ተብሎ በሚጠራው ማቆያ ታስረው የነበረ ቢሆንም ዛሬ መሰናበታቸው ታውቋል። እስካሁንም ፖለቲከኛው በምን ምክንያት ታስረው እንደነበርና ምን ተብለው እንደተለቀቁ ከመንግስት ወገንም ሆነ ከቤተሰብ የተሰጠ ይፋዊ መግለጫም የለም። ፖለቲከኛው ሳይፈቱ በፊት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የካቲት 4 ቀን 2018 ዓመተ ምህረት ባወጣው መግለጫም እስሩን አጥብቆ አውግዞ ነበር። ፓርቲው እስሩን የፖለቲካ አፈና ሲል የጠራው ሲሆን መሰል ድርጊቶች በመጪው ምርጫ ሂደት ላይ ጥርጣሬ እንደሚፈጥሩም ጠቁሟል። ገዢው ፓርቲ ምርጫው ዲሞክራሲያዊ ይሆናል ቢልም የእጩ ተወዳዳሪዎች መታሰር ግን ከዚህ በተቃራኒው መሆኑን ገልጿል። አቶ የሺዋስን ጨምሮ በፖለቲካ አመለካከታቸውና በሙያቸው የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና አንቂዎች በአስቸኳይ እንዲፈቱም አሳስበዋል። አቶ የሺዋስ አሰፋ መፈታታቸውን ተከትሎ ደጋፊዎቻቸውና ቤተሰቦቻቸው ደስታቸውን እየገለጹ ቢሆንም ኢህአፓ ግን አሁንም ሌሎች ፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ያለውን ጽኑ አቋምም ገልጿል። በመጨረሻም የውጭ ዜና የአሜሪካ የህዝብ ተወካዮች ምክር ቤት በካናዳ ላይ የትራምፕ አስተዳደር የጣለውን ታሪፍ ለመቀልበስ ድምጽ መስጠቱ ተነገረ። የታችኛው ምክር ቤት የህዝብ ተወካዮች ምክር ቤት የህግ መምሪያው ድምጽ መስጠቱና የራሱን ውሳኔ ማሳለፉ ምልክታዊ ተደርጎም ተወስዷል። 219 ለ211 በሆነ ድምጽ ትራምፕ በካናዳ ላይ የጣሉትን ታሪፍ እንዲያነሱ ውሳኔ ቢተላለፍም ብዙ ሂደቶች ይቀራሉ ተብሏል። 6 ሪፐብሊካኖች ዲሞክራቶችን ተቀላቅለው ድምጻቸውን ሰጥተዋል። ውሳኔው እንዲጸድቅ የአሜሪካ ሴኔት የላይኛው ምክር ቤት የህግ መወሰኛ ምክር ቤት ማጽደቅ ይኖርበታልም ተብሏል። ፕሬዝዳንት ዶናልድ ትራምፕም ውሳኔውን ተከትለው
ተከትለው ህግ አድርገው ሰነዱ ላይ መፈረም ይጠበቅባቸዋል። ለዚህም ነው ውሳኔው ምልክታዊ እንጂ የመጽደቁ ነገር ጊዜ የሚወስድ ነገር የሚባለው። ትራምፕ ካናዳ በቅርቡ ከቻይና ጋር ያቀደችውን የንግድ ስምምነት ተከትሎ 100% ከካናዳ በሚገቡ ምርቶች ላይ ታሪፍ እጥላለሁ በሚልም ዝተዋል። ድምጽ እየተሰጠ ባለበት ሰዓት ፕሬዝዳንቱ በዚህ ድምጽ አሰጣጥ ላይ ዲሞክራቶቹን ደግፎ የሚቆም ሪፐብሊካን በምርጫ ሰዓት ዋጋ ይከፍላል ሲሉ በትሩዝ ሶሻል ሚዲያቸው ላይ ጽፈው ነበር። ውሳኔው በትራምፕ አስተዳደር ውስጥም የሀሳብ ልዩነቱ እያየ ለመምጣቱ ነው የሚጠቁም ነው ተብሏል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ደግሞ ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝን በእኛ በኩል ጤና ይስጥልኝ።